በዚህ ቲቪ እዚህ ቤት ያላችሁ በዚህ 5 ደቂቃ አሁን ጉባኤውን የሚበጠብጥ ተአምራት፣ የተዘጋ የሚከፍት፣ የተበላሸ ነገር የሚያስተካክል። አራ አሜን በሉ። እሺ ከኔ ጋር እጃችሁን ከፍ አድርጉ። እዩኝ እኔ እንዲህ እየዞራችሁ አዋጁ ተገለበጠ፣ አዋጁ ተገለበጠ፣ አዋጁ ተገለበጠ፣ አዋጁ ተገለበጠ፣ አዋጁ ተገለበጠ፣ አዋጁ ተገለበጠ፣ አዋጁ ተገለበጠ። ገልብጥ። የጭንገፋ አዋጅ፣ የበሽታ አዋጅ፣ ያለመከናወን አዋጅ ተገለበጠ፣ 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 ተገለበጠ። ጌታ ኢየሱስ አመሰግናለሁ። ተገለበጠ፣ 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 ተገለበጠ። ከፍ አድርጉ፣ ወደ እኔ ዘርጉ። ይሄ ውሃ ሙሴ ይዞ ከሚዞራት ብትር የሚበልጥ የኢየሱስን ደም እጠራለሁ። ተአምር ይሆናል። ለምን አሜን አትሉኝም? ለምን አሜን አትለኝም? እስቲ ጮክ በልና አሜን በለኝ። ሙሴ ይዞ ከሚዞራት ብትር የሚበልጥ የዛሬ 2000 ዓመት በጎልጎታ ቀራንዮ ላይ የፈሰሰ የኢየሱስም ደም እጠራለሁ። ከቤታችሁ ላይ መርገም ይሰበር፣ ጭንገፋ ይሰበር። አሜን ያለ ይሻገር። የ7 ሰዎች ደም ተቀየረ። ኤችአይቪ ተነቀለ። ስኳር የሚባል መርዝ ተነቀለ። ደም ብዛት የሚባል መርዝ ተነቀለ። አንድ ሰው ተነቀለ ይበለኝ። ከፋር የጌታ መንፈስ እንዲህ አለኝ፣ 29 ሰዎች ከመንገዳችሁ ላይ ኬላው ተነስተዋል። ኬላው ተነስተዋል። ኬላው ተነስተዋል። እስቲ ከኔ ጋር ኬላው ተነስተዋል። እንዳትሄዱ ያደረጋችሁ፣ እንዳትለወጭ ያደረገሽ፣ እንዳታድጊ ያደረገሽ፣ እንዳትወልጂ ያደረገ፣ እንዳትባረክ ያደረገ የቤተሰብ የመርገም ኬላ፣ የጭንገፋ ኬላ በኢየሱስም ዛሬ ተነሳ። ይዋ የኢየሱስ ክርስቶስ ደም ጋር ይነቃቃ። የትንሣኤ መንፈስ በዚህ ውሃ ላይ ይለፍ። ከፍ አድርግ አሜን በልና የእግዚአብሔር መንፈስ በውሃው ላይ ሰፍኖ ነበር እንደሚል በውጭ አገር የምትኖሩ ኤርትራውያን፣ ኢትዮጵያውያን ከኔ ጋር ይህንን ውሃ አንስታችሁ ጸልዩ። ፎቶ አንሱ፣ ጸልዩ። ዶክመንት አንሱ፣ ጸልዩ። ከቤታችሁ ላይ ዛሬ 20-30 ዓመት የተቀመጠ አዋጅ ይገለበጣል። የኢየሱስ ደም መርገም ይሰበር። ከህንድ እስከ ኢትዮጵያ በ127 አገር የታወጀው አዋጅ እንደተገለበጠ በአይሁድ ላይ ሊሰለጥኑ ባሉበት ቀን ላይ ነገሩ ተገለበጠ ተብሎ እንደተጻፈ በኢየሱስም አዋጅ ይገልበጥ። በር ይከፈት፣ ምርኮ ይመለስ፣ በሽታ ይነቀል፣ ልጅ የሌለው ልጅ ይውለድ፣ የትዳር በር የተዘጋበት ይከፈት። አሜን በይና ተገበያ። እስቲ ከኔ ጋር ከፍ አድርጉ 9 ጊዜ ነገሩ ተገለበጠ በሉ። 2 3 4 5 6 7 8 ክፈቱ። ቆይ አንዴ 9ኛውን ከማወጃ ክፈቱ። ዋቹ ክፈቱ። ከፍ ክፈቱትና ከፍ አድርግ። ከፍ ጮክ ብላችሁ በዚህ ሰኞ ማክሰኞ በዚህ እስከ ሮብ እስከ ሐሙስ ባለው ቀን በ4 ቀን ውስጥ እጃችሁን በአፋችሁ የምትጭኑት ነገር ይሆናል። በዚህ 4 ቀን በዚህ ቲቪ ተቀበል። በዚህ 4 ቀን የምስራች ትሰማያለሽ። አዋጅ ይገለበጣል። ምርኮ ይመለሳል። እስቲ ከኔ ጋር ነገሩ ተገለበጠ በል። የያዛችሁት ውሃ የተአምራት ብትር ይሆን። እስቲ አጠገባችሁ ያለው ሰው ላይ ጭንቅላቱ ላይ ጠብ አርጋችሁ ቁጭ ትላላችሁ። ጠብ ድንገተኛ ከፍታ፣ ድንገተኛ በረከት ወደ ቤትሽ ገባ፣ ወደ ቤትሽ ገባ።